እግር ኳስ እኮ ከፈለችን እኮ እግር ኳስ እኮ ከፈለችን። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። አንተ ይበላልክ እንብላ ብሉ የተባረከ ይሁን። አርሰናል አንደኛ አርሰናል መጥፈኛ አርሰናል አንደኛ። ሰላም እንዴት ናችሁ? ይህ የመጀመሪያ ቪዲዮ ነው። እንግዲህ ሰሞኑን አርሰናል ዋንጫ መውሰዱን አረጋግጧል። በዚህም ደግሞ የተለያዩ የኢትዮጵያ ደጋፊዎችና የውጭ ሀገር ደጋፊዎች የተለያዩ ሪአክሽኖችን እያሳዩ ይገኛሉ። በተለይ የኢትዮጵያው ደግሞ የዘንድሮ ለየት ያለ ነው ማለት ነው። ምክንያቱም ከ22 ዓመታት በኋላ ዋንጫ ስለሚወስድ አርሰናል ማለት ነው። ዛሬ እነዛን ቪዲዮዎች እናያለን። ይመቻችሁ። ምን እንደምናረክም እኔ እመቤቴ ማርያም አገዘችን እኮ አሳካ ነው እንዲህ አሳካ ነው ተሳክቷል። እሺ ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። አለቅሳለሁ ብዬ አላቅም። የምድሬ ነው የምላችሁ ማለት የአርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ።
ለኛ ከፈለችን እኮ እግር ኳስ እኮ ከፈለችን እኮ እግር ኳስ እኮ ከፈለችን። የለፋውበት ልፋት ተሳካ፣ አሳካልኝ፣ ልቤ ደረሰ። መድፎ አርሴ ለወያላ ማስደንገጫ በልተነዋል። ይሄን ዋንጫ አታገኙም መቀመጫ አርሴ መድፎ አርሴ ለወያላ ማስደንገጫ በልተነዋል። ይሄን ዋንጫ አታገኙም መቀመጫ እኔ ሙሽራ አይደለሁም የሙሽራ ሚዜ ነኝ። Sometimes I get so mad, there's no controlling me. My thoughts get so bad, I'm like, I might grab a bat, I don't know my rap. የግጥሜ ርዕስ አዎ ቋጥር ያለው አርስዬ ቅርበኛው ቋጥር ያለው እድሜ ልክሽን ሚዜ ተወኛለሽ ብዬ ከልብ ያምኛለሁ። ዋንጫ እንዳትበይ ስለተስያለሁ። ከዚህ በላይ በቃኝ እጄን ሰጥቻለሁ። እጄን ባልሰጥስ ምን አመጣለሁ? ባቢና አቡዬ በጣም ታልያለሁ። አርስዬ ይቅርበኝ እኔ ቋጥር ያለው። ሲጨፍሩ አደሩ እያሉ ዋንጫውን በላ ነው። ደግሞ መግቢያ መውጫ ሊያሳጡን ነው። ሂዶ ጨክኜ ልባስ ስንቄን ቋጥሬ ደሞ እንዳመሉ አልሄዳለኝ እምቢ አለኝ እግሬ። aujourd'hui aussi c'est un autre jour. Daïla. Le monde part en couille. Non. Ça dit.
ፈጀን እሳት አደረገጀውን ይሻላል ደግሞ ይሄን አባ ቀድም ያርበታል ብዬ እየነገርኩት ነበር። ማስለመደን እኮ ማስለመድ ባትገባስ እናንተ አሁን እኮ ነው የምሰማው። ዋንጫ ይበላልክ እንብላ። ብሉ ብሉ፣ የተባረከ ይሁን። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ ለዚህ ድላችሁ። እንግዲህ ከዚህ በኋላም እንግዲህ የተለያዩ ዋንጫዎችን እንደምትወስዱ እናምናለን። እንኳን ደስ ያላችሁ ላለሁኝ። ቪዲዮ ይህን ይመስላል። የመጀመሪያ ስለሆነ ወሬ ምንም አልችልም፣ ወደፊት አስተካክላለሁ። ይመቻችሁ።